እንግዲህ ውዶቼ ሸሽበረክ እንሰራለን ዛሬ። ሸሽበረክ በክባ ነው የምንሰራው። ያው ክባውን እንኳን ብዙዎቻችሁ ታውቁታላችሁ። ሸሽበረኩ ግን አዲሳችሁ ነው ብዬ ተስፋ አደርጋለሁ ማለት ነው። እና እንግዲህ እስከ መጨረሻ ድረስ ተከታተሉን። አሪፍ ምግብ ነው፣ ትወዱታላችሁ። አሁን እንሰራለን ማለት ነው። እንግዲህ ሸሽበረክ ማለት ይሄን አሁን ያሳየኋችሁን የሚመስል ነው። እዚህ ጋር እንግዲህ ስጋ አለኝ፣ እንዲሁም ደግሞ ከትፍ ያዘጋጀሁት ሽንኩርት አለኝ። እዚህ ጋር ቅመም አለኝ፣ ቅመማ ቅመም፣ ጫው፣ እንዲሁም ዘይት፣ ዱቄት፣ ውሃ እና እነዚህ ናቸው እንግዲህ ሸሽበረኩን ለመጠቅለል የሚያስፈልጉን ግብአቶች ማለት ነው። እንግዲህ እንደምታዩት እዚህ ጋራ 1 ኪሎ ዱቄት አለኝ። ያው ስጋም ግማሽ ኪሎ ስጋ አዘጋጅቻለሁ ማለት ነው። የተፈጨ ስጋ ነው እንደምትመለከቱት። እዚህ ጋር ቁንዶ በርበሬ፣ ጫው እንዲሁም ደግሞ ይሄ 9 ባህራት የሚባለው ባህራት መሸከላ አለኝ ማለት ነው። 9 አይነት ባህራት የተቀላቀለ ነው ጋይስ። እሺ እንግዲህ እዚህ ጋር ሽንኩርታችንን ጥደን እያበሰልን ነው። ሽንኩርታችንን በዚህ መልኩ እያበሰልን ነው። እዚህ ጋር እንግዲህ 9 ባህራት ያልኳችሁን ባህራት ጨመርኩ፣ ቁንዶ በርበሬ ጨመርኩ እና እንደዚህ ሽንኩርታችንን ጠበስ ጠበስ እናደርጋለን ጋይስ። ከዛ እዚህ ጋር ጫው እንጨምራለን ማለት ነው፣ የሚበቃችሁን ያክል። ምክንያቱም የስጋችሁን መጠን አይታችሁ ትጨምራላችሁ። እዚህ ጋር ደግሞ የተፈጨ ስጋችንን እንደዚህ አጥበን አዘጋጅተነዋል። እንደምታዩት ምንም አይነት ደም የለውም ማለት ነው። እና እንደዚህ እናማስላለን። ስጋችንን ማሰል እናደርጋለን። እንደዚህ በደንብ ህትት እናደርገዋለን። ስጋ የመቋጠር ባህሪ ስላለው እንዳይቆጣጠርብን በደንብ ቶሎ ቶሎ ማማሰል አለብን ማለት ነው። እንግዲህ እንደምታዩት በዚህ መልኩ እየሰራ ነው ሸሽበረካችንን ጋይስ። ከዛ ዱቄት እዚህ ጋር አቀረብን፣ 1 ኪሎ ዱቄት አደረግን። ከዛ ጫው እዚህ ጋር ጫው እንጨምራለን። ጫዋችንን ጨመርን። ከዛ እዚህ ጋር ደግሞ ትንሽዬ ዘይት እንጨምራለን። ዘይቱን እንግዲህ እንደዚህ እንጨምራለን ማለት ነው። 1 ኪሎ ስለሆነ ነው ትንሽ ዘይት ጨምር ያደረኩበት ጋይስ፣ ለስለስ እንዲል ማለት ነው። ከዛ እዚህ ጋር ውሃ፣ መካከለኛ ውሃ፣ ቀዝቃዛም ሳይሆን ሙቅም ሳይሆን መካከለኛ ውሃ እንጨምራለን። እናቦካለን። አቦካ ነው በዚህ መልኩ ሆነ። እንሸፍንና ለ30 ደቂቃ ያክል እንተዋለን ማለት ነው። ከዛ እንግዲህ ተውነው። ከዛ መጣን ሀሸዋችንን። ስጋችን በዚህ መልኩ ሆኗል። አጅናችንን በዚህ መልኩ ያው አጅና ኩታችሁ ስትተዉት እንትን ይሆናል፣ ገባችሁ? ይለሰልሳል። እንደፈለጋችሁም ለማዘዝ ይታዘዝላችኋል ማለት ነው። እንግዲህ ሸሽበረክ አጠቀላለል በዚህ መልኩ ነው የሚጠቀለለው ውዶቼ። አያችሁት? እንደዚህ ከፈረድን በኋላ የሻይ ማንኪያ፣ አንዳንድ ማንኪያ ስጋ እያደረግን በዚህ መልኩ እንጠቀልላቸዋለን ማለት ነው። እንግዲህ እንደዚህ ዳመጥኩት፣ ቁርጥርጥ አደረኩት እንደዚህ። ከዛ ላው ላይ አንዳንድ ማንኪያ የሻይ ማንኪያ እያደረኩ ስጋዬን እጠቀልላለሁ ማለት ነው። አጠቃላሉ ትንሽ ቢከብድም ያው ደግሞ እንግዲህ ጥሩ ነገር ለመብላት መድከም ግድ ነው። እንግዲህ ሸሽበረካችን በዚህ መልኩ ሆኗል። ፍሬዘር ይገባል። ፍሬዘር እያስገባሁት ደርቋል። እንደምታዩ በዚህ መልኩ ወጣ ማለት ነው። እንግዲህ ሸሽበረክ አንዴ ሰርታችሁ ፍሪጅ አስገብታችሁ ለረጅም ጊዜ መጠቀም የምትችሉ ነው። በረዶ ቤት አስገብታችሁ ልክ እንደ አሳምቡሳ ግማሽ ግማሽ እያደረጋችሁ እየቀነሳችሁ የሚበቃችሁን ያክል ለአንድ ቀን በፌስታል አሽጋችሁ ፍሪጅ ውስጥ ታስገቡታላችሁ። በረዶ ውስጥ መስራት በምፈልጉ ሰዓት እንግዲህ ቀላል ነው ማለት ነው። ብድግ አድርጋችሁ መስራት ይሆናል ማለት ነው። እና በአንድ ቀን ጠቅልላችሁ በአንድ ቀን ለመስራት ስለሚከብድ ብዙ በርከት አድርጋችሁ ጠቅልል አድርጋችሁ አስቀምጡ ማለት ነው። እኔ እንግዲህ ከክባ ጋር ነው የምሰራው። ክባ እንዴት እንደምጠቀልል በቀጣይ ቪዲዮ አሳያችኋለሁ። እንግዲህ እዚህ ጋር አሁን ዘባዲ አቅርበናል። እዚህ ጋር የበቆሎ ዱቄት አለ፣ ጫው አለ፣ ሎሚ ስለሌለኝ የጫው ሎሚውን ነው የምጠቀመው ዛሬ ማለት ነው። እና እዚህ ጋር ዘባዲ አለ። እዚህ ጋር እንግዲህ እየጠቀለል ነው አለን ማለት ነው። አሁን እንግዲህ ቀጥታ ምንድነው የምናደርገው? መጀመሪያ ለበኖቹን እናቀላቅላለን ማለት ነው። እንግዲህ ሸሽበረኩና ክባው በዚህ መልኩ ፍሪጅ የቆየ አርጌው የነበረ ነው ማለት ነው። በቀጣይ ቪዲዮ ክባው እንዴት እንደማዘጋጅ እሰራላችኋለሁ ማለት ነው። እንግዲህ ግብአቶቹ እነዚህ ናቸው። አሁን ቀጥታ እናቀላቅላለን ማለት ነው። እነዚህን አቀላቅለን ማፍላት ስላለብን ወተቱን በመጀመሪያ
አሁን እሱን ቀጥታ ወደ ማቀላቀሉ እንሄዳለን ማለት ነው። በጣም አሪፍ ምግብ ነው። ሁላችሁም ሞክሩት። በተለይ አሁን ክረምት ስለሆነ በጣም አሪፍ ነው ማለት ነው። ምን ልስራ ለምትሉ ልጆች ሁሌ ያው አንድ አይነት ምግብ መስራት ይሰለቻል እና እንግዲህ እዚህ ጋር እንደምትመለከቱት እርጎውን ከፋፍተናል ወይም ዘባዲውን። ከዛ እዚህ ጋር አንድ ማንኪያ የምግብ ማንኪያ የበቆሎ ዱቄት እናደርጋለን ማለት ነው። አንድ ማንኪያ ነው የምጠቀመው እኔ ትንሽ ነው የምሰራው ለሁለት ሰው ብቻ ስለምሰራ ነው ጋይስ። ብዙ ከሆነ ያው በዛ አድርጋችሁ መስራት ይጠበቅባችኋል ማለት ነው። እዚህ ጋር ደግሞ ምልህ ጨው የሚባል አለ ማለት ነው። እንትን ነው ምንድነው ሎሚ የሎሚ ጨው ነው ማለት ነው። ጨመርኩኝ ሎሚ ስለሌለኝ ነው ጋይስ እንጂ ሎሚው ኖርማል ሎሚው ነው ቆንጆ ማለት ነው። እዚህ ጋር እንግዲህ እርጓችንን እናደርጋለን እርጓችንን ከዛ ትንሽዬ ጨው እንጨምራለን ማለት ነው። ከዛ እዚህ ጋር እንደዚህ ካደረግን በኋላ ዘባዱን እነዚህ እንትኖቹን እርጎውንና የጨማመርናቸውን በደንብ መምታት ይጠበቅብናል ማለት ነው። ያው የበቆሎ ዱቄት ታውቃላችሁ ቶሎ እንትን የማለት ነገር ስላለው እነዚህ በደንብ አድርጋችሁ ማቀላቀል ይጠበቅባችኋል። እሳት ላይ ከማድረጋችሁ በፊት በደንብ ካቀላቀላችሁ በኋላ ነው እሳት ላይ የምታደርጉት ማለት ነው። እንግዲህ እንደዚህ ቀላቀልን። አሁን እሳት ላይ ያደረግን እሳቱ ላይ አድርገን እጃችን ማቆም የለበትም ጋይስ፣ እጃችን ማቆም የለበትም ማለት ነው። ቶሎ 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 ማማሰል ይጠበቅብናል ማለት ነው። ከታች ቂጡ እንዳይዝባችሁ ቶሎ ቶሎ ማማሰል ይጠበቅባችኋል። እንግዲህ እንደምታዩት እንደዚህ እያማሰል ነው እስከሚፈላ ድረስ እንደዚህ በደንብ እናማስለዋለን። አያችሁት? እንደዚህ አሁን ፈላ ማለት ነው። እንደዚህ ሲፈላ ምን እንጨምራለን? ሙቅ ውሃ እንጨምራለን። ሙቅ ውሃ አዘጋጅተን አያችሁት? እዚህ ጋር አሁን ሙቅ ውሃ ጨመርን ማለት ነው። በመጀመሪያ ዘባዲውን ብቻውን ከፈላ ነው በኋላ በደንብ ከፈላ በኋላ ከተከተከ በኋላ ከዛ መጨረሻ ላይ ምን እንጨምራለን? ሙቅ ውሃ ማለት ነው። እዚህ ጋር አሁን ሙቅ ውሃችንን ጨመርን። ከዛ አሁን እስከሚፈላ እንጠብቃለን። እንደምታዩት እንደዚህ ማሰል እያደረግነው እስከሚፈላ እንጠብቃለን። ምክንያቱም በቆሎ ስላለው ቂጡ ላይ የመጣበቅ ነገር ስላለው ግዴታ ቶሎ ቶሎ ማማሰል ይጠበቅብናል ጋይስ ማለት ነው። እንግዲህ እንደምታዩት ነው። ኦፕኔ በጣም ሀይ ስለሆነ አንዴ ከጋለ መፍላት ከጀመረ ወደው ግልብጥ ነው የሚለው ማለት ነው። እዚህ ጋር አሁን ሊደፋብኝ ሲል ወደ ጎን አሸሸሁት ማለት ነው። ከሳቱ ላይ ወደ ጎን አሸሸሁት፣ ምክንያቱም ግልብጥ ይላል። ኦፕኑ በጣም ከባድ ነው። አንዴ ከጋለ በኋላ እንትን ይላል እና እስከሚግል ትንሽ ይቆያል። ሲግል ደግሞ በጣም አደገኛ ነው። እንግዲህ ይህንን ኦፕንም ትጠቀሙት ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። ከዛ ጎን ላይ አወጣሁትና ሸሽበረካችንን እንደዚህ አስገባን። ሸሽበረኬን አስገባው። ከዛ መለስኩና እሳቱ ላይ አደረኩት ማለት ነው። ከዛ እንደዚህ በእንደዚህ አይነት ማማሰያ ነው ማማሰል ያለባችሁ ጋይስ። እዚህ ጋር ላስረዳችሁ የምፈልገው ነገር በብረት ማማሰያ እንዳታማስሉ፣ ወይም በማንኪያ ወይም በሹካ ወይ በምናምን እንዳታማስሉ። ምክንያቱም ያው እንትን አይደለ ሊጥ አይደለ ሶ በሌላ ነገር ከነካችሁት እንትን እንዳይልባችሁም እንዳይፈታባችሁ ስጋው እንትን እንዳይልባችሁ ልክ እንደነዚህ አይነት የፕላስቲክ ማማሰያ ካላችሁ በእነሱ ብትጠቀሙ አሪፍ ነው ብዬ ነው የምመክራችሁ ጋይስ። እኔ በዛ ስለምጠቀም ነው። እንግዲህ እንደዚህ እየፈላ ነው ሸሽበረካችን። ያው በየተወሰነ ደቂቃዎች ነካ ነካ ማድረግ ይጠበቅብናል ማለት ነው ጋይስ። እና እዚህ ጋር እንደምታዩት እንደዚህ እያማሰልን እንቀጥላለን። እንደምታዩት ነው እንግዲህ ሸሽበረካችን በዚህ መልኩ እየበሰለ ነው ማለት ነው። አያችሁት እንዴት እንደሚያምር? በጣም ነው የሚያምረው ማለት ነው። ቅርጹም በጣም ያምራል። ጣዕሙም ደግሞ በጣም ይጣፍጣል። አሁን ደግሞ ክረምት ስለሆነ ጋይስ ሞቅ 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 ያለ ምግብ መብላት አለብን ማለት ነው። ያው ክረምቱ በጣም ከባድ ነው እና እንደዚህ ሞቅ ሞቅ ያለ ምግብ ለመብላት ሞክሩ ጋይሶች ማለት ነው። እንግዲህ እንደዚህ ሸሽበረካችንን እያበሰልን ነው። እንግዲህ ሸሽበረካችንን አብስለን ጨረስን። ይሄን ይመስላል የዛሬው ቪዲዮዎች። መጨረሻው ይሄን ይመስላል። ዋው ነው። ሁላችሁም ሞክሩት፣ ትወዱታላችሁ ብዬ አስባለሁኝ። አመሰግናለሁ ስለተከታተላችሁ።